ዓመታቶች አለፉ። ምድሪቱም ጸጥ ብላ ነበር። ታቦቱም እዚያው ስፍራ ቆይቶ ነበር። ሳሙኤልም አረጀ። እስራኤልንም በጥበብ ይመራ ነበር። ከከተማ ወደ ከተማ እየተዘዋወረ ፍርድ ይሰጥና ሁል ጊዜም ወደ ራማ ይመለስ ነበር። ነገር ግን ጠንካራና የማያረጁ የሚመስሉ ሰዎች እንኳን ያረጃሉና ሕዝቡ የሳሙኤልን ማርጀት ባየ ጊዜ ማጉረምረም ጀመረ። እነርሱም ጥያቄ ነበራቸው። ሕዝቡ ጥያቄያቸውም የነበረው ልክ እንደ ሌሎች ሕዝቦች ንጉሥ እንዲሆኑ ይላቸው ነበረ። ወደ ሳሙኤልም መጥተው እንደዚህ አሉ። ሳሙኤል በሸመገለ ጊዜ ልጆቹን በእስራኤል ላይ ፈራጆች አድርጓቸው ነበር። ነገር ግን እነርሱ በአባታቸው በሳሙኤል መንገድ አልሄዱም ነበር። ነገር ግን ረብን ለማግኘት ፈቀቅ አሉ። ጉቦም እየተቀበሉ ፍርድን ያዛቡ ነበር። በዚህም ድርጊታቸው የተበሳጩት የሀገሬው ሕዝቦች በአንድ ድምፅ ተሰብስበው ወደ ሳሙኤል ዘንድ ወደ ራማ መጡ። ወደ አርማቴ መጡ። ሳሙኤልንም እንደዚህ አሉት፣ እነሆ አንተ አርጅተሃል፣ ልጆችህም በመንገድህ አይሄዱም። አሁንም እንደ ሕዝብ ሁሉ የሚፈርድልን ንጉሥ አድርግልን አሉት። የሚፈርድልንም ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤል እጅግ በጣም አስደነገጠው። ይህንን ጥያቄ በፍጹም ከነሱ አልጠበቀም ነበር። ሳሙኤልም ከመሸ በኋላ ከእነርሱ ተለይቶ ወደ እግዚአብሔር ጸለየ። ታዲያ እግዚአብሔርም የሳሙኤልን ጭንቀትና ጸሎት ሰማ። ሰምቶም ዝም አላለም፣ ምላሽን ሰጠው። እግዚአብሔርም ሳሙኤልን እንደዚህ አለው፣ በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁምና በሚልህ ነገር ሁሉ የሕዝቡን ቃል ስማ። ከግብፅ ካወጣኋቸው ቀን ጀምሮ እስከ ዛሬ ድረስ እኔን ትተው እንግዶችን አማልክት በማምለካቸው እንደሰሩት ሥራ ሁሉ እንዲሁ በአንተ ደግሞ ያደርጉብሃል። አሁንም ቃላቸውን ስማ፣ ነገር ግን ጽኑ ምክር መመስክርላት፣ በእነርሱ ላይ የሚነግሰውን የንጉሥን ወግ ንገራቸው። ሳሙኤልም የእግዚአብሔርን ቃል አደመጠ፣ ሕዝቡንም ጠርቶ ሰበሰበ። ልክ እግዚአብሔር እንደተናገረውም የንጉሡን ሥርዓት ይነግራቸው ጀመር። እንደዚህም አለ፣ በእናንተ ላይ የሚነግሰው የንጉሥ ወግ ይህ ነው። ወንዶች ልጆቻችሁን ወስዶ ሰረገሎችና ፈረሶች ያደርጋቸዋል። በሰረገሎቹ ፊት ይሮጣሉ። ለራሱም የሻለቆችና የመቶ አለቆች ያረጋቸዋል። እርሻውንም የሚያርሱ እህሉንም የሚያጭዱ የጦር መሳሪያውና የሰረገላውንም ዕቃ የሚሰሩ ይሆናሉ። ሴቶች ልጆቻችሁንም ወስዶ ሽቶ ቀማሚዎችና ወጥ ቤቶች አበዛዎችም ያረጋቸዋል። ከእርሻችሁና ከወይናችሁም መልካሙን ወስዶ ለሌሎች ይሰጣቸዋል። ከዘራችሁና ከወይናችሁም አስራት ወስዶ ለጃንደረቦችና ለሌሎች ይሰጣቸዋል። ሎሌዎቻችሁና ገረዶቻችሁን ከብቶቻችሁና ከአህዮቻችሁም መካከል መልካሞቹን ወስዶ ያሰራቸዋል። ከበጎቻችሁና ከፍየሎቻችሁ አስራት ይወስዳል። እናንተም ባሪያዎች ትሆኑታላችሁ። በዚያም ቀን ለእናንተ ከመረጣችሁት ከንጉሳችሁ የተነሳ ትጮኻላችሁ። በዚያም ቀን እግዚአብሔር አይሰማችሁ። ሕዝቡ ግን የሳሙኤልን ነገር ይሰማ ዘንድ እምቢ አለ። እንዲህ አይሁን፣ ነገር ግን ንጉሥ ይሆንልን፣ እኛም ደግሞ እንደ አሕዛብ ሁሉ እንሆናለን። ንጉሣችንም ይፈርድልናል፣ በፊታችንም ወጥቶ ስለ እኛ ይዋጋል አሉት። ሳሙኤልም የሕዝቡን ቃል ሁሉ ሰማ፣ ለእግዚአብሔርም ተናገረ። እግዚአብሔርም ሳሙኤልን ቃላቸውን ስማ፣ ንጉሥም አንግሥላቸው አለው። በዚያም ቀን አንዲት በግ ከመንጋው ተለይታ ብቻዋን ስትጮህ ተሰማ። ከብንያም ምድርም አንድ ሰው አህዮች ጠፍተውበት ሊፈልግ ነበር። ስሙም የቂስ ልጅ ሳኦል ሲሆን ረጅም ግርማ ሞገስ ያለውና ሰዎች ሁሉ ከሩቅ የሚያስተውሉት ሰው ነበር። ሳኦልም አህዮቹን ፍለጋ በብዙ ቦታዎች ተንከራተተ፣ በስተ መጨረሻም ተስፋውን አጣ። ታዲያ በዚህ ጊዜ አገልጋዩ በዚያ ስፍራ አንድ ነቢይ ወይም እነዚህ የጠፉባቸውን አህያቸውን የሚጠቁማቸው ነቢይ እንዳለ ነገረው። አገልጋዩ እንደዚህ አለው፣
ወደ ባለራእዩ እንሂድ። ምናልባት የምንሄድበትን መንገድ ሊነግረን ይችላል። ነገር ግን እግዚአብሔር አስቀድሞ ለሳሙኤል እንዲህ ብሎት ነበር። ነገ በዚህ ሰዓት ከቢንያም ምድር አንድ ሰው እልክልሃለሁ። በሕዝቤ ላይም ገዥ እንዲሆን ቅባው፣ ከፍልስጥኤማውያን እጅም ያድናቸዋል ብሎ ተናግሮት ነበር ለሳሙኤል። ታዲያ በዚህ ጊዜ ሳኦልና ሳሙኤል አጋጣሚ በሚመስል መልኩ ተገናኙ። ታዲያ ሳኦል ወደ ሳሙኤል ሲደርስ ሳሙኤል እንደ እንግዳ ሳይሆን ልክ እንደ ተመረጠ ሰው ተቀበለው። ወደ ከፍታው ቦታ ከእኔ ጋር ውጣ፣ ዛሬ ከእኔ ጋር ትበላለህና ነገም በልብህ ያለውን ሁሉ እነግርሃለሁ አለው ሳሙኤል። ሳኦልም ግራ በመጋባት ዓይኖቹን አርገበገበ። የመጣው አህዮቹን ፍለጋ ነበር። አሁን ግን ወደ ተራራ፣ ወደ ማዕድና ከትከሻው በላይ ወደ ሆነ ጥሪ እየሄደ ነበር። ነገር ግን መንገዱን የሚቀርጸው እርሱ አልነበረም። የተከተለው ስላመነ ሳይሆን በሳሙኤል ድምፅ ውስጥ ያለ እጅግ ቅዱስ የሆነ ጥያቄ ቀስቅሶበት ነበር። ጎህ ሲቀድ ሳሙኤል የዘይት ብልቃጡን ሳኦልን ወደ ከተማው ዳር መራው። አየሩ ጸጥ ብሎ ነበር። መለከትም ሆነ ሕዝብም አልነበረም። ሁለት ሰዎችና የዘላለም ሹክሹክታ ብቻ። ነቢዩ ያለምንም ስነ ስርዓት በሳኦል ራስ ላይ ዘይቱን አፈሰሰ። ዘይቱም በግንባሩ ላይ ሲወርድ እንደ ፀሐይ ብርሃን ያንጸባርቅ ነበር። እግዚአብሔር በርስቱ ላይ ገዢ አድርጎ አልቀባህምን? ከዚያም ሳሙኤል ስለ ምልክቶቹ ተናገረ። ዛሬ በራሄል መቃብር አጠገብ ሁለት ሰዎችን ታገኛለህ። አህዮቹም እንደተገኙ ይነግሩሃል። ከዚያም እንጀራና ወይን ጠጅ የያዙ 3 ሰዎች ትገናኛለህ። ከዛ በመጨረሻም የነቢያት ማህበር ታገኛለህ። የእግዚአብሔርን መንፈስ በኃይል ይመጣብሃል። አንተም ልክ እንደ ሌላ ሰው ትወጣለህ። ሳኦልም በዝምታ አዳመጠ። ዞር ብሎ ሲሄድም የማይታይ ነገር ተለወጠ። ንፋስ ዛፎቹን አነቃነቀ፣ ሰማይም ቀረበ። ልክ ሳሙኤል እንዳለውም ሆነ። ሳኦል ሲራመድ እያንዳንዱ ምልክት ከመለኮታዊ ጥቅልል ገጾች ተከፈቱ። ነቢያትም በበገናና በከበሮ እየዘመሩ ሲመጡ ሳኦል በአጥንቱ ውስጥ እሳት ተሰማው። ከእነርሱም ጋር ትንቢትን ተናገረ። ታዲያ መንፈሱ የመጣው ሊጎበኛው ብቻ ሳይሆን ከእርሱ ጋርም ሊኖር ነበር። ያዩትም በሙሉ ይህ ሳኦል በእርግጥ ከነቢያት ወገን ነውን? እያሉ ተደነቁ። ሳሙኤልም ነገዶቹን ሁሉ በምጽጳ ሰበሰበ። ሕዝቡም ከሳሙኤል ዘንድ አንዳች ነገር ሊሰማ ጓግቶ ነበር። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ፣ ለሌሎች ደግሞ ስለሚጠቅም ሼር በማድረግ አብራችሁን ሆኑ። ነገር ግን ሳሙኤል አልቸኮለም፣ ዕጣ ጣለ። በመጀመሪያም የቢንያም ነገድ፣ ከዚያም የማጥሌ ወገን፣ በመጨረሻም የቂስ ልጅ ሳኦል ላይ ዕጣው ወጣ። ሳኦል ግን ቢፈለግ የትም አልተገኘም። ከዚያም ግን በድንኳኖችና በዕቃዎች መካከል ሲፈልጉት በዕቃዎች መካከል ተሸሽጎ ተገኘ። እግዚአብሔር የመረጠውን ሰው እዩት፣ ከሕዝብ ሁሉ መካከል እንደርሱ ያለ ሰው የለም አለ ሳሙኤል። ሕዝቡም ንጉሥ ለዘላለም ይኑር እያሉ በደስታ ጮኹ። ሳሙኤል ግን ፈገግ አለ። አንድ ጥቅልል ወስዶ ድምፁ እንደ ነጎድጓድ ከባድ ሆነ። ይህ የንግሥና ሕግ ነው። ይመራል፣ ያዛል፣ ይገዛል። እናንተም ሕዝቦች ሆይ ከንጉሥ በላይ የሚገዛው እግዚአብሔር ማስታወስ አለባችሁ አለ። ሳሙኤልም የንጉሥን መብትና ግዴታ በጥቅልል ላይ ጽፎ በእግዚአብሔር ፊት አስቀመጠው። ዘር ተሰጥቷል፣ የደስታ ጩኸት ተሰምቷል። ነገር ግን ዋናው ገና አልታወቀም ነበር። ሳኦልም በዝምታ ወደ ቤቱ ተመለሰ። እርሱም ንጉሥ ነበር፣ ነገር ግን በራሱ እርግጠኛ አልነበረም። ሕዝቡም ሁሉ ግብዣ አደረገ፣ ነቢዩ ግን አለቀሰ። ያቺን ቀን አለፈች፣ ሌሊትም ሆነ። ግብዣው በሙሉ አብቅቷል፣ እሳቱም ቀንሷል። ሳኦልም በአባቱ ቤት ተኝቶ ነበር። ዘውዱ ክብደትም ገና እርግጠኛ ባልሆነው ልቡ ታግዶበት ነበር። ሳሙኤልም በመሠዊያው ፊት ተንበርክኮ ነበር። ጺሙም ድንጋዮቹን ነክቷል። የንግሥናው ጥቅልልም አጠገቡ ተዘርግቶ ቀለሙ ገና ትኩስ፣ ቃላቶቹም ከባድ ነበሩ። ሳሙኤልም ያለቀሰው ለተቀማው ስልጣን ሳይሆን
በሕዝቡ ልብ ውስጥ ለጠፋው ነገር ነበር። ጌታ ሆይ የናቁት እኔን ሳይሆን አንተን ነው አለ ሳሙኤል። ሰማይ ግን ዝም አለ። ንፋሱም በወይራ ዛፎች መካከል በሹክሹክታ አለፈ። ሳሙኤል ግን ባለበት ጸንቶ ነበር። ዙፋን የሌለው ነቢይ አሁንም የሚነድ ድምፅ ንጉሶችን ይቀባል፣ መንግስታቱን ይገስጻል። ነገር ግን በዚያች ሌሊት የማይታየውን የእግዚአብሔርን ክብር በለወጠው ሕዝብ አዘነ። የሳሙኤል መጀመሪያ እግዚአብሔርን በመስማት እነሆ ባሪያህ ተናገር ብሎ ነበር። ሲጨርስም ልክ እንደዚሁ እግዚአብሔርን በመስማትና በመታዘዝ ነበር። ከዚህ ከሳሙኤልና ከሳኦል መቀባት ታሪክ እግዚአብሔርን መታዘዝና በፍጹም መከተልን ልንማር ይገባል። ምናልባት እስካሁን ይህንን የዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ለአንድ ወዳጃችሁ አጋሩ።